ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የተወደዳችሁ የጊዮን ድምጽ ቤተሰቦች የዕለቱን ዜናዎች ይዘንላችሁ ቀርበናል። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቱን እንድትቀላቀሉ በአክብሮት ጠይቃለሁ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አርበኛ ሳሚ ለጎጠኞች ያስተላለፈው መልእክት አለ። ተከታትለነው እንመለስ። የሞጣና ብስቶች በድል ተጎናጽፈዋል። ሌላኛው ዜናችን ነው፣ ትሰሙታላችሁ። መዳረሻችን ድልና ነጻነት ብቻ ስለሆነ ትግሉ ተጠናክሮ መቀጠል አለበት። አርበኛ ተሾመ ፈንታዬ በዋነኝነት እንደ ሚዲያ በኩል የሚሰራው ነገር ግን ቀላል አይደለም። አጠቃላይ ከዚህም ጋር ተያይዞ ጎንደር፣ ጎጃም፣ ወሎ፣ ሸዋ የሚል ምድቦችን ሰጥቶ እንደ ማንነት አድርጎ ለማስተዋወቅ የሚኬድ ትልቅ ስሜት የሚፈጥር መበሻሸቆችን ጭምር ይፈጥራል። እየፈጠረም ነው ያለው የፋኖ ደጋፊ በሚመስሉ አማራ በሚመስሉ ሰዎች በኩል ማለት። እኔ እንደው አንድ ነገር እዚህ ላይ ማስቀመጥ ፈልጋለሁ። እንደው አራት ሰዎችን ምሳሌ ላንሳ። እንግዲህ ደሳለኝ ሲያስብ ሸዋን ላንሳ፣ ወይም ሬወዳጅ ወይ ሄኖክ አዲስ ላንሳ፣ ወይ ዝናቡ ልንገራውን ላንሳ። ራሴንም አንድ አድርጌ ላስቀምጥና ከዚህ ሳሚን ሰቅሎ አሞግሶ ዝናቡን እንገረውን የሚሰድብና የሚያንቋሽሽ ሰው አማራ አይደለም። ይሄ ምንድነው? ሳሚን ሰድቦና አንቋሾ ዝናቡን እንገረውን ወይ ሄኖክ አዲስን ወይ ደሳለኝ ሲያስብ ሸዋን የሚያሞግስና የሚያቀናጣ የሚያጀግን ሚዲያ ለአማራ አይጠቅምም። በወጣንበት ትግልክ ትግሉ ምን ያስፈልገዋል ብሎ መስራት ይገባዋል እንጂ እኔን የሚደግፈኝ ሰው ሙሉ ጎንደሬነትን ሊወክል አይችልም። እያጠፋው ሊደግፈኝ ስለማይችል ዝናቡን የሚደግፈው ሁሉ ጎጃሜነትን ሊወክል አይችልም። ምክንያቱም ባጠፋውና ባለመው ልክ ነው መመዘን የሚችልበት ሰው። እናም ትግሉ ይመዝነው ለትግሉ በሚጠቅመው ለአማራ በሚጠቅመው ለወጣንበት ነገር በሚጠቅም መንገድ ሳይሆን እርስ በርስ በፉክክር ውስጥ ይህንን የፋኖነት አሰላለፍን ተጠቅሞ ጭራሽ ሀገር ሰራለሁ ብሎ የወጣውን ኃይል ለመክፈል እየተንቀሳቀሰ ያለ ኃይል አለ። ይሄ አማራ አይደለም፣ በትግሉ ውስጥም የለበትም። ቡድንተኛ ከሆነ የብልጽግና ተከፋይ ነው ወይም የጸረ አማራ ተከፋይ ነው። ይህንን በእርግጠኝነት ነው መናገር የምችለው። ምክንያቱም ውጤቱ ምንድነው ነው? ጎጃምን ከጎንደር፣ ጎንደርን ከወሎ፣ ወሎን ከሸዋ አንዱን ህዝብ ሊለይ የሚችል ቡድን ካለ ይሄ ተከፋይ ነው። ለሁሉም ህዝብ እንዲደርስ እፈልጋለሁ ይህን መልእክት። አንድ አድርጎ ሊያታግል የሚችል ገፊ ሀሳብ የሚያቀርብ ካለ ያ በትክክል አማራ ነው። ስለዚህ ገንዘብ በጅተናል ብሏል። አዎ ለእንደነዚህ አይነት ሰዎች በጅቷል። ጎጃም ነኝ ብሎ እየሞገተ ሌላውን የሚያጥረገርግ ከሆነ፣ ጎንደር ነኝ ብሎ እየሞገተ ሌላውን የሚያጥረገርግ ከሆነ፣ ወሎ ሸዋ ነኝ እያለ ሌላውን የሚያጥረገርግ ከሆነ፣ ታጋዮችን በልዩነት ነጥሎ የሚሰድብና የሚያራከስ ከሆነ በፍጹም ወንድሞቼ ሲሰደቡ ይከፋኛል እንጂ አልደሰትም። ምክንያቱም የትግሉ ውስጥ አለው ብዬ ስለማስብ። ስለዚህ ትግሉ ውስጥ ያሉ ወንድሞችን እንደዚህ ማድረግና አጠቃላይ አሁን ብልጽግና አስቦ ቅድም አንስተነዋል፣ ጎንደር እንሞሽር የሚለው ነገ ጎጃም እንሞሽር ይላል። ለእንደዚህ ሙሽራነት የሚያዘጋጁ ኃይሎች ናቸው። እነዚህ ተከፋዮች ናቸው። ከነዚህ ሰዎች ራሱን መጠበቅ ይገባዋል የሚል ሐሳብ አለኝ። ይህ በተለይ በሚዲያ በኩል ተደራጀ የዲጂታል ሚዲያው አካል የሚሰራው ስራ በህዝቡ አእምሮ ላይ በትውልዱ አእምሮ ላይ ለመጣል የሚጣደፍበት እንቅስቃሴ ቀላል አይደለምና ያንን በትኩረት ማየትና በበሰለ መንገድ ተረድቶ ይሄ ሐሳብ ይሄ ግንዛቤ የሚፈጠረው ግንዛቤ ይሄ አንጃ ማንን ይጠቅማል ብሎ መመዘን ይገባል። ማይጠቅም ከሆነ አሞገሰኝ አደነቀኝ አያስፈልግም። ይሄ እንደዚህ አይነት ሐሳብ እንደዚህ አይነት የሚዲያ ሽሚያ እና ይሄ ነጎዳ አስፈላጊ አይደለም። ይሄንን ጥሎ የሚያልፍ ሐሳብ ያስፈልጋል ብዬ አስባለሁ በህዝባችንም በታጋዩም በኩል። ሰዴ ከተማ የሚገኘው አረመኔ ቡድን በተሰበሰበበት በጀግኖች ሰርጎ ገቦቻችን በፈነዳ ቦምብ ከ10 በላይ የሚሆኑ የሚሊሻ አባላት ሲቆስሉ እስከ መጨረሻው ወደ ላይኛው የተሸኙም አሉ። እነዚህም አንደኛ 50 አለቃ ቢሸው ወንድሜነህ፣ ሁለተኛ ባወቀው አለልኝ የተባሉ አጥባይ ለብሶች ሲሆኑ ነፍሳቸውን በመጠባበቅ ላይ የሚገኙ በርካታ ከባድ ቁስለኞችም እንዳሉ መረጃዎቻችን አድርሰውናል። አርበኛ ተሾመ ፈንታዬ የሚመራው ልዩ ዘመቻ መምሪያ ኮማንዶዎች በላስታ ግንባር ከግዙፉ ከላስታ ሳምነው ኮር ጋር፣ በጨበርጣይ በራያ ግንባር በቢጮሮ ከምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ጋር በመሆን ተጋድሎ በማድረግና ጀብድ በመፈጸም ድል ተጎናጽፏል። በርካታ የከተማ የደፈጣ ውጊያ የጠላትን አስፈጻሚ የሚባለውን ኃይልና ባንዳን በመደምሰስ የጠላትን ኃይል ስንቅና ንብረት እንቅስቃሴ በማወክና በመግታት የሚታወቁት ልዩ ኮማንዶዎች ከዚህ በተጨማሪም በርካታ የደፈጣና የግንባር ተጋድሎችን ማርሽ ቀያሪ ሚና እየተጫወቱ ይገኛሉ። መዳረሻችን ድልና ነጻነት የሆነው የአማራ ሕዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ሲል የልዩ ዘመቻ መምሪያ ኃላፊው አርበኛ ተሾመ ፈንታዬ ገልጿል።